ቅዳሜ ቴልአቪቭ ሐማሶች ገቡና ፈንጂ አፈነዱ ጭነው በመኪና ወይ 15 ሰዎች ገለው እንደገቡ ሻሮን ሌበር ፓርቲ ወዲያው ሰበሰቡ ወይ የእስራኤል ሰራዊት ባዳፍኔ ታግዞ ቤተልሔም ገባ ጋዛ ሰርጥን ጥሶ ወይ መላዋ ፍልስጤም ተያዘች በጦር ለማንዳኛ ላውራ ለማን ልናገር መላዋ ፍልስጤም ተያዘች በጦር ለማንዳኛ ላውራ ለማን ልናገር ይቅር ብጥብጡ ይቅር መራበሽ ብለው ተናግረዋል ከዋይት ሃውስ ቡሽ ይቅር ብጥብጡ ይቅር መራበሽ ብለው ተናግረዋል ከዋይት ሃውስ ቡሽ የዚህን ዜና ጣጣ ስጨርስላችሁ ለዜናው ጥንቅር ከኢየሩሳሌም ተክሉ ነኝ እኔ ተክሉ እንዲያለ ያቀርብላችኋል ማለት ነው። እንደ ድሎ ነው የቴዲ አፍሮ ዘፈን ተሰማ እንጂ እኔም ለነሱ ነጠላ ዜማ ለቅቄ ነበር። ቀንጨብ አድርጌ ያሰማችኋለሁ። ዘንድሮ በኦሎምፒክ በግሪክ ሀገር ዓለም ተሰብስቦ ለመወዳደር የኢትዮጵያም ልጆች ተወዳደሩና አሸንፈው መጡ በጣጠሱትና ተሁሉም የማይረሳው የ10,000 ሜትሩ የነ ኃይሌ ነው ሽጉጥ ተተኩሶ ሩጫው ሲጀመር ሁሉም በየፊናው ብሎ ወጠር ተቀነኔሳና ተስለሺ ጋራ ተጎናቸው ሆኖ ወገኑን ሊያኮራ እንድላቸው ሊቃረብ ጥቂት እንደቀረው ክንደ ብርቱ ኃይሌ እግሩን ተዘጠጠው ምናምን ቢል ነበር። አመሰግናለሁ። አንድ ልጅ ፍቅር ያዘው። ፍቅር መቼም ያለ ነው። ገርልፍሬንድ አረጋት ልጅቷን። ቤተሰቦቿ ግን ከሰሱት። ፍርድ ቤት ቆመ። አሁንም ለዳኛው እሱም ይገርማቸዋል። ይሄን ፊውቸር ነው በዘፈን ነው አለ ለዳኛም ማስረዳው አቃሌ አንቺን ወደደ ሰውን የንጥመደም ሆድዬ ይሄው ደፍር ያለው ፍርድ ቤት ቆም ያለው አንዲት ቆንጆ ወጣት ወደደና ልቤ ተጠየቅ ተባልኩኝ ፍርድ ቤት ቀርቤ ወዳጅ ዘመዶቿ ስሜን እያነሱ ብራምባር ሰብራሃል የሚል ሆነ ክሱ አፍቅሪያት አፍቅራይ በርግጥ ተዋደናል ባብሮ ቆይታችን 2 ወር አልፎናል በዚህ 2 ወር አጣምኛ ሳታምነኝ ምንም አላረኩም እኔ እኮ ጨዋ ነኝ ምንም አላረኩም እኔ እኮ ጨዋ ነኝ በርግጥ ስሚያታለው ማን ነው ምስክሯ ከንፈሯን ስሚያለው እስኪ ዝልጅ እግሯ ታዲያ ከንፈሯ ላይ ነው ወይ ብራምባሯ ታዲያ ከንፈሯ ላይ ነው ወይ ብራምባሯ እኔ ረዳት የለኝ ፍርጃው በእኔ ላይ ለምን ሳምክ የምባል ፍርድ አደባባይ በነጋ በጠባ እኔን የምትስመኝ ቤተክርስቲያን ነኝ ወይ በነጋ በጠባ እኔን የምትስመኝ ቤተክርስቲያን ነኝ ወይ እሷ ባለ ዘመድ እኮ ተናፋቂ ብርንትኗን ሰረካሉ ማሰራቂ የኔውም ተሰብሯል ማን ነው ተጠያቂ የኔውም ተሰብሯል ማን ነው ተጠያቂ ስትስመኝ ስከሳ ጥቼ መካሪ ይሄው መስያለው ፉጨት አስተማሪ ሳይጠነቀቁ ከመዝለል ከመፍረጥ ብርንትን የጠፋ ብሎ ከማሽቋለጥ ቀድሞ አስቀድሞ ነው ቋጥሮ ነው ማስቀመጥ እላችኋለሁ። ግን አመሰግናለሁ። እንገናኛለን መልሼ ቴንኪው። ሻምበል